አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛልኝ። ሁሉ ሰላም፣ ሁሉ መልካም። እኔ ጋር አልሐምዱሊላህ ሰላም ነን። ዛሬ የማሳያችሁ የአሲዳ አሰራር ነው ማለት ነው። ለመክሰስ የሚሆን አሲዳ በጣም ነው የሚወዱት እዚህ ሀገር ኢማራት ማለት ነው። ኢማራቶች አሲዳን ከሌላው ምግብ እንደውም ለየት አድርገው የሚጠቀሙበት ብዙ ጊዜ እሱን ነው ማለት ነው። እንዴት እንደሚሰራ እናያለን። የሚያስፈልጉ ነገሮችን እዚህ ጋር አቅርብ ያለው ማለት ነው። እንደምትመለከቱት እዚህ ጋር ዛፈራን አለ። ዛፈራን ማያቅ የለመቻው። እዚህ ጋር የተፈጨ ሄል አለ። እዚህ ጋር አንድ ኩባያ ስኳር አለ። እዚህ ጋር አንድ ኩባያ ሀሊብ ኒዶ አለ። ወተቱ ማለት ነው የዱቄቱ ሀሊብ ኒዶ። እዚህ ጋር አንድ ኩባያ ዱቄት አለ። ዱቄት አስማር ማለት ነው። ሁለተኛው ቁጥር ሁለት ዱቄት ማለት ነው። አንደኛው ቁጥር ማድረግም ትችላላችሁ። ዳቦ የምንጠቀምበትን ነጩን ዱቄት ማድረግ መጠቀም ትችላላችሁ። እሱም አሪፍ ነው። የበለጠ ግን ይሄ ቁጥር ሁለት ዱቄት ማለት ነው አስማር አሪፍ ነው እላችኋለሁ። እዚህ ጋር እንደምትመለከቱት ነሻ አለ። አንድ ኩባያ ነሻ አለ። ነሻ ማለት የበቀሎ ዱቄት ነው። እንደምትመለከቱት ኮርን ፍራወር ይሄን ይመስላል። የበቀሎ ዱቄት አንድ ኩባያ አለኝ። እዚህ ጋር አንድ ኩባያ ዘይት አለኝ። አሁን እነዚህን እንዴት እንደምንሰራ ወደ አሰራሩ እንሄዳለን ማለት ነው። እዚህ ጋር ጓደኞቼ 1 ሊትር ውሃ አለኝ ማለት ነው። እሱ ነው የምሰራበት። 1 ሊትር ውሃ ጥጃለሁ። እንደምትመለከቱት እየፈላ ነው። ዛፈራውን እንጨምርበታለን ማለት ነው። በዚህ መልኩ እዚህ ጋር የተፈጨ ሄል አለኝ ያሳያችሁ ማለት ነው። እሱን ጨምረዋለሁ። ግማሽ ማንኪያ ናት። ዛፈራንና ሄሉ እዚህ ጋር መንተክተክ መፍላት አለበት ማለት ነው። በዚህ መልኩ ጨምረዋለሁ። አሁን ወደ አሰራ እንደምትመለከቱት አሁን ወደ አሰራራችን እንሄዳለን ማለት ነው። መጀመሪያ ላይ ዘይት እንጨምራለሁ። 1 ኩባያ ዘይት ሁለተኛ ዱቄት እንጨምራለን ማለት ነው። 1 ኩባያ ዘይት እንጨምራለሁ። ሁለተኛ ዱቄት እንጨምራለሁ ማለት ነው። ከዛ በመቀጠል ኒዶውን ጨምራለሁ። ከዛ በመቀጠል ነሻውን ጨምራለሁ። የበቀሎ ዱቄት ማለት ነው። ወደዚህ እዚህ ጋር እንደምትመለከቱት ስኳር ነው የምጨምረው። ውሃ ዛፈራና ሄል ከጨመርኩበት ስኳር እንጨምራለሁ ማለት ነው። አብሮ ነው የሚፈላው ከዚያ ከውሃው ጋር። እዚህ ጋር የጨመርኳቸውን በአንድ ላይ አድርጌ አላወሳቸዋለሁ ማለት ነው። ጓደኞቼ እንደዚህ ማረጋው ቀይ ከለር እስከሚሆን ከለሩን እስከሚቀይር ነው ማለት ነው።
በዚያው ቁማችሁ ማምጣት ይገባል ማለት ነው። ያለዚያ ረር ነው ቶሎ ብሎ እዚያው ሆናችሁ ማስራት ነው ማለት ነው። እንደምትመለከቱት ቡኒ ከለር እየሆነ ነው ማለት ነው። ያላችሁ ከቅድም አሁን ከለር እየተቀየረ ነው። ትንሽ እንጨምርበታለን። እንደምትመለከቱት ቆንጆ ከለር ይዞልናል ማለት ነው። አሁን ምን አደርጋለሁ? እዚህ ጋር ዛፈራንና ሄል ያፈላሁትን ውሃ ስኳር አድርጌ ያፈላሁትን ውሃ ወደዚህ ጨምረዋለሁ ማለት ነው። እንደምትመለከቱት ወደዚህ ጨምረዋለሁ። እንደምትመለከቱት ጓደኞቼ ውሃ እንጨምራለን ማለት ነው። ማለት ነው እንዲያትቃጠሉ ትንሽ ትንሽ በራሱ ጊዜ ስለሚወፍር ማለት ነው። እናንተ ያለባችሁ ቶሎ ቶሎ ማማሰል ነው። الحمد لله.
ነው ማለት ነው። ግድ ነው ማማሰል አለበት እንዳይጓጉል እንዲበስል ማለት ነው። እንግዲህ እያማሰልን ትንሽ ወፈር እስከሚል እንጠብቀዋለን ማለት ነው። እንደምትመለከቱት ጓደኞቼ በዚህ መልኩ አልቋል ማለት ነው። አሁን የበስሏል በደንብ ሆኖ ወጥቷል ማለት ነው። አሁን ወደ ሳህናችን እናቀርበዋለን ማለት ነው። በዚህ መልኩ ሞክሩት፣ በጣም ነው የሚወዱት ማለት ነው። ይህንን ምግብ ከሁሉም አስበልጠው ያውቃል ሁላችሁ። ወደ ሳህናችን እናቀርባለን በዚህ መልኩ ማለት ነው። ጓደኞቼ እዚህ ጋር የሰራሁትን አሲዳ ወደ ሀራራ ይገለብጣል ማለት ነው። በዚህ መልኩ ወደ ሀራራ ይገለብጣለሁ። አሁን ከዚህ ከላይ ላይ ማለት ነው እዚህ ጋር ዛፈራን አለ። ዛፈራን እነሰንስበታለሁ ከላይ ላይ ትንሽ ዛፈራን እነሰንስበታለሁ። እዚህ ጋር እንደምትመለከቱት ትንሽዬ ቅቤ ያደርግበታለሁ ማለት ነው። ትንሽዬ ቅቤ ማረግበታለሁ። ማረግ ትችላላችሁ፣ አለማረግ ትችላላችሁ። እኔ እዚህ ጋር ቅቤውን ስለሚፈልጉት ትንሽዬ ቅቤ ያደርግበታለሁ ማለት ነው። እንግዲህ እንደምትመለከቱት ጓደኞቼ በዚህ መልኩ ተጠናቋል ማለት ነው። ይኸውላችሁ በጣም ነው የሚያምረው፣ በጣም ነው የሚወዱት እነሱ ራሱ ማለት ነው። ሰርታችሁ ሞክሩት። ሰርታችሁ ሞክሩት በዚህ መልኩ ማለት ነው። በጣም ቆንጆ ነው። ባላችሁበት ሰላማችሁ ይብዛልን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።